በጣም ትገርማለህ። መጀመሪያ የሚቀድመውን ብትሰራ አስፈላጊ ነው። ህዝቡን ለማሳመን ህዝቡን ጥላቻ ላይ ለመጣል የሁለቱንም ህዝብ ጥላቻው ስለመክተት ፉከራ፣ ሽለላ አስፈላጊ አይደለም። ምክንያቱም ማለት ነው መጀመሪያ ወታደራዊ ምልመላ ለጦርነት ወታደራዊ ምልመላ ብታካሄድ እንኳን ማን እንደሚገባ የታወቀ ነው። ማን ህይወቱን እንደሚያጣ የታወቀ ነው። መጀመሪያ አንደርድረ የምታስገባው አንተ ታውቀዋለህ። እና ህዝቡ ከሚፈጅ እንደዚህ አይነት ፕሮፓጋንዳ አስፈላጊ አይደለም። ለህዝቡ እንትን ማለት አስፈላጊ አይደለም ማለት 55% አያምንም። ሁሉ ስራ ብድር ነው። ቴሌኮሙኒኬሽን ሼር ሸጣል። ሙሉ ቴሌኮሙኒኬሽን በሼር ነው 50% ነው። ከተማውን ሽጠዋል። የከተማ ልማት ብለህ ጠርተዋል። ግድቡን የኢትዮጵያ ህዝብ 12.5 ቢሊዮን ብቻ ነው ያወጣው። ምንም እኛ ሰራ ነው ብለን እንዳትኮሩ ያልክ ሰው ነው አንተ። እና ሁሉ ስራ ደግሞ ሁሉ ፕሮጀክት የተቀበልከው ደግሞ ከአቶ መለስ ዜናዊ ነው። አቶ መለስ ዜናዊ የሰጡት ከተማ ልማት ብለን እንትን ያልከው የተጀመረ ነው። በአቶ መለስ ጊዜ የተጀመረ ነው። ግድቡን እኛ ሰራ ነው አልክ። አሜሪካ ነው ሙሉ በሙሉ እንትን ያለችው። የተጀመረው ፕሮጀክቱ የተጀመረው ደግሞ በአቶ መለስ ነው። ግን አንተ ህዝቡን ለማሳመን ከመጀመሪያውም ይሄን መለስ ዜናዊ የጀመረው እናሰማምራለን፣ ስማችን ደግሞ ብልጽግና ይሆናል፣ የፓርቲያችን ስም ደግሞ ብልጽግና ይሆናል ብለን በዚህ ትንሽ እንትን ተነሳስተ የማታውቀውን ነገር እያየ ስትመጣ አሁን ደግሞ በሰላም እየኖረ ላለው ህዝብ ኤርትራ ሰላሙን ነሳ። ሌላ መንግስት እንዳንተ ሌላ መንግስት ቢሆን ኖሮ በሰላም ከኢትዮጵያ ጋር ተደራድራ አሰብን በሰላም በተጠቀምንበት። ይሄ እንደኔ የሆነ ትልቅ ሴራ ነው የሚመስለኝ። አሰብ ዋናው ፍላጎት ሳይሆን ወንበር ላይ ለመቆየት ስለፈለክ ነው የሚመስለው። እና ለህዝብ ኤርትራም ሰላም፣ ለኢትዮጵያ ህዝብም ሰላም የምትመኝ ከሆነ በሰላም መፍታት እንጂ ሱ30 ምናምን እያልክ በቀን 10,000 ወታደሮች እየመለመልን ነው እያልክ ማንን ነው እየመለመልክ ያለው? መጀመሪያ ልጆችህንና የአንተ ወንድሞችንና የጓደኞችን ልጆቻቸውን ምናምን የአንተ ፓርቲ አባላት ልጆቻቸውን መጀመሪያ አሳተፍ። ድሃውን ህዝቡን ለማጥፋት ከምትሯራጡ ማለት ነው። ኤኒዌይ ሰላም ይሻላል። ሰላም ነው የሚሻለው።